3 ዓመት 4 ዓመት የለፋበትን ገንዘብ በ3 ቀን ውስጥ ማጣት የለብንም። አትቸኩሉ፣ ችግር የለውም። ዋጋ ቢጨምር ይሻላል። ምክንያቱም ቤቱም ማይሆን ውሳኔ ከምትወስድ ቢያንስ 1 ሚሊዮን ብር ቢጨምር ይሻላል 10 ሚሊዮን ከማጣት። አረብ ሀገር ደግሞ ሴቶች በጣም ጥንቃቄ፣ ምክንያቱም እናንተ በጣም የዋህ ናችሁ። ዝም ብላችሁ ብቻ ዳውን ፔመንት ልከፍሉ ትችላላችሁ። ወንድምህ ስለሆነ ብቻ ታማክሯለህ። ወንድምህ ሪል ስቴት አያውቅም፣ ካላወቀ አያውቅም። በቃ ሰው ማማከር እኮ የለብንም። አንዳንድ ባለጌ ሰዎች ደግሞ እነሱ ከሴልሱ ጋር ኮሚሽን እንካፈል በሚል ብቻ ሊያስገዛህ ይችላል። የሽያጭ ባለሙያው ስለ ማርኬት ነው ሊያውቅ ይችላል። ሁሉ ላይ ስትደርሱ ጠበቃ ብታሳዩ 4000 ብር 5000 ብር ብትከፍሉ ነው። ዋጋው ስለቀነሰ ብቻ መግዛት የለብንም። ምክንያቱም ቤቱን ካላገኘነው ዞሮ ዞሮ እንደተዘረፋችሁ ቁጠሩት። ለዛ ብዙ ሰዎች አልቅሰዋል። ሰላም፣ እንተዋወቅ። እሺ፣ ሁሴን እባላለሁ። በኢንጂነሪንግ ወደ 3 ዓመት ልምድ አለኝ። በተጨማሪ ደግሞ በደንብ በምታወቅበት በሪል ስቴት አማካሪነት ወደ 3 ዓመት በላይ ልምድ አለኝ ማለት ነው። ለዛ ሁለቱ አንድ ላይ ደንበኞች በደንብ ይሄ እውቀት አዘል የሆነ ማማከር አገልግሎት ለመስጠት አግዞኛል ብዬ አስባለሁ። ባጭሩ ያን ይመስላል ማለት ነው። አሪፍ። እሺ ሁሴን፣ እንግዲህ ዛሬ የመጣ ነው ከተማችን ውስጥ ማለትም በአዲስ አበባ ሰዎች የመኖሪያ ቤትን በዋናነት ደግሞ የአፓርትመንት ቤቶችን መግዛት ሲያስቡ ምን አይነት ነገሮችን ግንዛቤ ውስጥ ማስገባት አለባቸው፣ ጥንቃቄ ውስጥ ማስገባት አለባቸው፣ ምን ነገሮችን አጣርተው ነው ለውሳኔ መድረስ ያለባቸው የሚለውን እንደ አንድ የሽያጭ ባለሙያ ልምድ እንዳለው እንደ አንድ የሽያጭ ባለሙያ ምን ትመክራለህ የሚለውን ለመስማት ነበር የመጣ ነው። ኦኬ፣ በጣም አሪፍ። አብዛኛውን ሰዓት ላይ ይሄ ባለመሆኑ ሰው ለመወሰንም ደግሞ ያልፈለገውን ነገር መጨረሻ ላይ ያው በአሳመኖትም ሊሆን ይችላል በተለያየ ግፊት ማይሆን ውሳኔ ላይ የሚደርስበት ምክንያት ፕሮሰሶቹን በስትክክል አለማወቅ። ይሄ ፕሮሰሱን ስንል አሁን ለምሳሌ ከምን ጀምሮ እስከምን ድረስ ነው የግዢ ፕሮሰሱ የሚለውን ካወቀ ሰውየው በጣም ቀላል ይሆንለታል። ምክንያቱም ይሄ ክሊር እየሆነ ይሄድለታል። 5 ፕሮሰስ አለው ብዬ ነው የማስበው። እያንዳንዱ በዲቴይል ምና ይሆናል ማለት ነው። ጥሩ። ምንድን ናቸው እነዚህ 5 ፕሮሰሶች? የመጀመሪያ መነሳት ያለብን ሰውየው ለምንድን ነው የሚገዛው የሚለውን ለምንድን ነው የምናነሳው በኋላ ነው በጀቱ የሚመደበው። ምክንያቱም አንዳንድ ሰው ለኢንቨስትመንት ሲሆን ሌላ ቦታ ኢንቨስት ያደረገውን አንስቶም ሊያደርግ ይችላል። ስራውን ትቶ ወደ ኢንቨስትመንት ሙሉ ለሙሉ ወደ ሪል ስቴት ኢንቨስትመንት ሊገባ ስለሚችል ያ ወሳኝነት አለው። ምክንያቱም ለመኖሪያ ሲሆን መተዳደሪያም ስለሚፈልግ ስራውን ሳይጎዳ ቤት መግዛት ስለሚሆን መጀመሪያ መወሰን ያለበት ይህን ነገር ለመኖሪያ ነው የሚገዛው ወይስ ደግሞ ለኢንቨስትመንት ነው የሚለው ሞር ክሊር ያደርግለታል። ምክንያቱም ፕራዮሪቲ የትኛው መሆኑን ካወቀ ወደ ሁለተኛው ፖይንት ስንመጣ ይቀለናል ማለት ነው። በጣም አሪፍ። ስለዚህ ከዚህ ቀጥሎ ይህንን ከወሰነ በኋላ አንድ ገዢ ምንድን ነው ቀጣዩ ስቴጅ? እንደ መጀመሪያ ላይ እንዳነሳውልህ የመጀመሪያ ነጥቡ ለምን እንደሚገዛው ካወቀ ለኢንቨስትመንት ምን ያህል አስቀምጧል ወይ ደግሞ ምን ያህል ያገኛል የሚለውን ነገር። ሁለት አይነት ፔመንት ነው ያለው። 100% መክፈል አለ ፕላስ ደግሞ በፔመንት ፕላን። በፔመንት ፕላን ሲባል በጊዜ ሂደት እና በኮንስትራክሽን ፕሮግረስ ነው። እሱም በኋላ የምናወራበት ይሆናል። ግን አሁን ላይ አጠቃላይ በጀቱ ምን ያህል አፎርድ ያደርጋል የሚለውን እዛ ላይ ቤዝ አድርጎ ከመጀመሪያው ተነስቶ እንትን ማድረግ ይችላል ማለት ነው። ምክንያቱም ለምሳሌ ለኢንቨስትመንት ሲሆን 10 ሚሊዮን ብር ወርዝ የሚያደርግ ሰውዬ ሙሉ 10 ሚሊዮን እዚህ ላይ ያስገባ ይችላል። ለመኖሪያ ሲሆን ግን እኔ 5 ሚሊዮን ልስራበት 5 ሚሊዮን ደግሞ ኢንቨስት ላድርገው ስለሚል እዚህ ጋር ሁለተኛው ላይ በጀቱን በደንብ ክሊር አድርጎ ማስቀመጥ አለበት። ምክንያቱም በ10% ከፍሎ ብዙ ሰዎች ሲያለቅሱ ስለምናይ ማለት ነው። 20% ይከፍልና ለምሳሌ 10 ሚሊዮን ብር የሚሸጥ ቤት አሁን ደግሞ ፔመንቱ 1 ሚሊዮን ብር ነው ተብሎ ገብቶ በኋላ ግን 10 ሚሊዮን መክፈል ሲያቅተው አይተናል። በብዙ ነገር ግፊት ማለት ነው። ለዛ ይህን ነገር ፋርም ካረገና በግልጽ ካስቀመጠው ሰውየው ያግዘዋል። ምክንያቱም እኔ አቅሜ ይሄን ያህል ነው፣ በዚህ ያህል በጀት ነው የምፈልገው ካለ ማንም እንደፈለገ ሪዳይሬክት ወይ ደግሞ የተሳሳተ ውሳኔ እንዲወስን አያደርገውም ማለት ነው። ጥሩ። ከበጀት ጋር በተያይዞ አንድ ሰው ከተማችን ውስጥ ቤት መግዛት ሲያስብ ከስቱዲዮ ጀምሮ እስከ ባለ 4 ወይም ፔንትሃውስ ሊሆን ይችላል ከስንት ጀምሮ ማግኘት ይችላል? አሁን ባለው የማርኬት ዋጋ በካሬ ሊሆን ይችላል ወይ ጠቅላላ የቤቱ ዋጋ ከስንት ጀምሮ ሊያገኝ ይችላል? ሌላው ደግሞ ከሎኬሽን አንጻርስ ምን ያህል የዋጋ ልዩነት አለ? የዛን ሰው በጀት እንዲያስተካክል ወይም ግንዛቤ ውስጥ እንዲያስገባ የሚያደርገው ነገር። በጣም አሪፍ። አሁን ለምሳሌ ያው በጀት ላይ ስንነሳ ድሮ ላይ ሰፋ ስለሚሉ ካሬዎቹ አፎርደቢሊቲን ወደ ላይ ከፍ ይደረግ ነበር። ምክንያቱም ዋጋው ረከሰ የሚባለው በካሬ ብቻ ነበር ድሮ የሚታየው። አሁን ላይ ግን ሞር ሪል ስቴቶቹ ማርኬቱን ተከትለው ደንበኛው ምን ያህል ነው አፎርድ የሚያደርገው የሚለውን ስላወቁ አንደር ኮንስትራክሽን ከሆነ ከ3 ሚሊዮን ብር ጀምሮ ማግኘት ይችላል። ያለቀ ከሆነ ግን ይሄ ነገር ማይታሰብ ይሆናል። ምክንያቱም ያለቁ ማለት የዛሬ 2 ዓመት የተጀመሩ ፕሮጀክቶች አብዛኞቹ ካሬያቸው ሰፋ ስለሚል ከ7 ሚሊዮን ብር በታች አይኖርም። እሱንም በጣም ከተገኘ ነው። ለዛ አስቸጋሪ ያደርጓል። ወደ ሎኬሽን ያው ሶስተኛ ነጥቡን ላንሳለህና አንድ ላይ ሎኬሽን ላይ ያለውን ዋጋ አንድ ላይ ያነሳልሃለሁ።
ሶስተኛ ነጥቡ አሁን ለምሳሌ ምን ብለናል? ሰውየው ለምን እንደሚገዛ ካወቀና በጀቱን ካወቀ ሎኬሽን ጋር እንመጣለን። ሎኬሽን ጋር ስንመጣ ሁለት አይነት ነው እንደ ዋጋው እንደ አላማችን። ለመኖሪያ ሲሆን እንደ ሴምሲ አካባቢ የሚኖሩ ሰዎች ወደ ሳር ቤት ምናምን እንደማይመቻቸው፣ ሳር ቤት የሚያሉ ሰዎች ደግሞ ወደ ሴምሲ እንደማይመቻቸው ያ የሰውየው ፍላጎት ላይ ይወስናል ማለት ነው። ለዛ ከሰውየው ፍላጎት ተነስቶ የተለያየ ኤሪያ መምረጥ ይችላል። እንደ ባለሙያ ግን እኔ አሁን መናገር የምችለው እንደ ባለሙያ ለኢንቨስትመንት ሲሆን የት ነው መግዛት ያለበት ከተባለ ካሽ ፍሎ ወይ ደግሞ የቤት ክራይ መሰብሰብ ከሆነ አላማው እንደ ካሳንቺስ፣ ቦሌ የመሳሰሉት ኤሪያ ላይ ፕራይም የምንላቸው ኤሪያ ናቸው። በካሬ ሜትር በጣም ዝቅተኛ ከተባለ በፔመንት ፕላን ከ100 ሺህ በታች አያገኙም ያለው ማርኬት ማለት ነው አሁን ላይ። ወጣ ካሉ ግን ያው ከዛ የቀነሰ ነገር ያገኛሉ። ምንድነው እዚህ ጋር ያለው ነገር ይታወቃል፣ ምን ያህል ኪራይ እንደሚያስገባ ስለሚታወቅ በዶላር አብዬ አልዋሽም። ምክንያቱም በዶላር የሚከራዩ ቤቶች አሚኒቲ ያላቸው ምናምን አላቸው መስፈርት። አንድ ሰፈር ስለሆንኩ ብቻ በዶላር ይከራያል ማለት አይደለም፣ የቤቱ ኳሊቲ ስለሚወስነው። ግን ዞሮ ዞሮ እዛ ጋር በዶላር መከራየት ያቃተው ሰውዬ አንተ ጋርም ሲከራይ ዞሮ ዞሮ ከዛ አንጻር ስለሚታይ ቆንጆ ኪራይ ስለሚያገኝ ሰውየው ለኢንቨስትመንት ለካሽ ፍሎ ከሆነ የሚፈልገው ሞር መሀል ከተማ ላይ ቢገዛ የተሻለ ነው። ያን ስንል ምን ማለት ነው? ለምሳሌ 100 ካሬ ሜትር ቤት ከሆነ የፈለገው ሚኒመም ከ10 ሚሊዮን ብር ይጀምራል ማለት ነው። ካሳንቺስ የመሳሰሉት ሲሆን ምክንያቱም ካሳንቺስ አሁን ፊውቸር እንደ መንግስትም እየሰራበት ያለው አካባቢ ስለሆነ ማለት ነው። ዳውንታውን ለማድረግ እየሞከረ ነው። እዛ አካባቢ ቱሪዝም ምናምን ሆቴሎች፣ የተለያዩ ነገሮች ስላሉ ቦሌ ጋር የነበረውን ነገር ሪዳይሬክት አድርጎ ወደ ምን መውሰድ ፈልጓል? ወደ ካሳንቺስ አካባቢ መውሰድ ፈልጓል። ለዛ ቦሌ ኦልሬዲ የለማ ነው። ኦልሬዲ አሁን ፐርሲቭድ ቫሊ ያለው፣ ያኛው ደግሞ አሁን እየተሰራ ያለ ነገር ነው። ወደፊት የተሻለ ቫሊ ይኖረዋል ማለት ነው። ለዛ እንደ ኢንቨስትመንት ለማከራየት ከሆነ ይህን አካባቢ ይመርጣለሁ። አፎርዳቢሊቲ ግን ከመጣን አያት አካባቢ በጣም ብዙ አማራጮች አሉ። በጣም ብዙ በተለይ አያት 72 ምናምን ካየ ነው ከለቡ አካባቢ ከሚኖረው በጠቅላላ እዛ ጋር ሞር የተሻለ ዋጎች እናገኛለን። በካሬ ከ70 ሺህ ጀምረው ለምሳሌ ጀርመን አካባቢ ላይ ከ70 ሺህ አካባቢ ሊኖር ይችላል። ግን ደግሞ እዚህ ጋር ወደ በኋላ እንመጣበታለን። ታማኝነት ላይ ደግሞ ሞር ፎከስ አድርገን ማጥናት ይኖርብናል ማለት ነው። ዋጋው ስለቀነሰ ብቻ መግዛት የለብንም። ምክንያቱም ቤቱን ካላገኘነው ዞሮ ዞሮ እንደተዘረፋችሁ ቁጠሩት። ለዛ ብዙ ሰዎች አልቅሰዋል። ያንን ነገር ለማገዝ ነው እዚህ ጋር ያለ ነው እና ይህን ነገር በደንብ ጥንቃቄ አድርጋችሁ እንትን አድርጎ ይህን ይመስላል ሎኬሽን ዋይዝ ማለት ነው። ቀጣዩ ስቴጅስ ከዚህ በኋላ ሰውዬው አሁን ሎኬሽን ምን አደረገ? በጀቱን አወቀ፣ ሎኬሽን መረጠ። ቀጣይ ምንድነው የሚሆነው? ባለስንት መኝታ ይሆን፣ ፕላስ ደግሞ ምን አይነት አሚኒቲ ይኖረው ከዓላማው አንጻር ማለት ነው። ለምሳሌ አሁን አብዛኛው ሰው ክራይ ለማከራየት ከሆነ ባለ አንድና ባለ ሁለት መኝታ ሞር የተሻሉ ናቸው። ለምን ካለን ለክራይም ለኢንቨስትመንት እንደ አጠቃላይ ካየን ባለ አንድ መኝታ ቶሎ ይከራያል፣ ቶሎ ይወጣል፣ ቶሎ ይገባል ሰው ባለ አንድ ሲሆን ማለት ነው። ባለ ሁለት ሲሆን አዲስ ባለትዳር ናቸው፣ አንድ ልጅም ቢወልዱ አይወጡም። ከዛ ረዘም ያለ ጊዜ ቫካንሲ ሬት ወይ ደግሞ ቤትህ ባዶ አይሆንም። አንድ ሰው ከተከራየለህ ረጅም ጊዜ እንትን መሆን ይችላል። ባለ አንድ መኝታ ጋር ግን ስንመጣ በየጊዜው የኪራይ ክፍት የመሆን ቻንስ ቢኖረውም በየጊዜው ግን ምን ማድረግ ትችላለህ? ዋጋህን እያሻሻልክ ቶሎ ማከራየት ትችላለህ። ከዛ ባለ አንድና ባለ ሁለት እዚህ ጋር ባለ ሶስት መኝታ ግን ሲሆን አፎርደቢሊቲ በኪራይ ደረጃ አፎርደቢሊቲውን ስለማያገኝ ሰው ሞር ሁለት መኝታ አድርጎ በተደራራቢ አልጋ ሊሆን ይችላል በተለያየ መፍትሄ ማለፍ ይፈልጋል ማለት ነው ሰው። ለዛ ባለ አንድና ባለ ሁለት ላይ ሞር ኢንቨስት ቢያደርግ የተሻለ ነው ብዬ አስባለሁ። የሰው ልጅ ለኢንቨስትመንት ከሆነ ለመኖሪያ ከሆነ ኦፍኮርስ ባለ ሶስት መኝታ ቢያደርገው ለራሱ ስለሆነ ችግር የለውም ማለት ነው። ለዛ ያ ይሆናል። ከዛ ደግሞ ወደ አሚኒቲ ስንመጣ ቅድም እንዳልኩ ነው። በዶላር እንዲከራይልህ ከፈለግ ከምን ይነሳል? እዛ ህንፃ ላይ ማን እየገዛ ነው የሚለው ነገር ይወስነዋል። አሁን ኮንዶሚኒየም ካየን ሊፍት እኮ አላቸው አይደለ? 40/60 ካየን ኦፍኮርስ አፓርትመንት ስታንዳርድ ናቸው፣ ግን ስቲል ኮንዶሚኒየም ናቸው። ኮንዶሚኒየም ያደረጋቸው ምንድነው? እዛ ጋር የሚኖረው ሰው ነው ማህበረሰቡ፣ ኔበርሁዱ። ለዛ ስትገዙ የዶላር ምናምን ካላችሁ እዛ ጋር የሚገዙት ሰዎች እነማን ናቸው የሚለውን ማወቅ አለባቸው። በዶላር እንዲከራይልህ ኦፍኮርስ በጣም አቅም ያላቸው ሰዎች እዛ ህንፃ ላይ መግዛት አለባቸው ማለት ነው እንጂ ኦልሬዲ እዛ አካባቢ እና አሚኒቲ ብቻ ስለተሟላ በዶላር ይከራያል ማለት አይደለም። ነዋሪው ያው ሀብታም ከሀብታም ጋር መኖር ስለሚፈልግ ሊደብር ይችላል አማርኛው፣ ግን ሪያሊቲ እሱ ስለሆነ ከዛ ይህን ይመስላል። ወደ 4 ነጥብ አነሳን ማለት ነው። 5ኛ ነጥብ ሌጋሊቲ ነው የምናነሳው። ሌጋሊቲ ኢሹ፣ ትረስት ኢሹ የመሳሰሉትን ነው የምናነሳው። ከትረስት ኢሹ ስንጀምር አንደኛ ከዚህ በፊት ስራ ያለው ሪል ስቴት እና አሁን ስራ ከዚህ በፊት ያልሰራ ሪል ስቴት እኩል ሊወዳደሩ አይችሉም። ከዚህ በፊት ደግሞ ሰራ ማለት ደግሞ አሁን ጥሩ እየሰራ ነው ማለት አይደለም። ለዛ አሁን የምነግራችሁ ቲፖች ይኖራሉ ማለት ነው። የመጀመሪያው ቲፕ ምንድነው? ከዚህ በፊት ሲሰራ በምን ያህል ጊዜ ያስረከበ፣ አሁንስ ያለው አቋም ምንድነው? አሁን ያለውን አቋም ለማየት ሁለት አይነት ነገሮች አሉ። አንደኛ ኮንስትራክሽኑ ከተጀመረ ምን ያህል ጊዜ ሆነው፣ እሱም ማየት ይቻላል። በተጨማሪ ደግሞ ባንቸኩል 2 ሳምንት ጊዜ ብንጠብቅ፣ 2 ሳምንት እዩት እስቲ፣ ቢያንስ 1 ወር እዩት። ኮንስትራክሽን በ2 ሳምንት ፕሮግረስ የሚያደርግ ከሆነ ኦፍኮርስ ያ ድርጅት 50-50 ፕሮባቢሊቲ ይኖረዋል ማለት ነው የመሰራት።
ካልሆነ ግን አሁን ካልተሰራ በኋላ እንዴት ይሰራል ብላችሁ ታስባላችሁ? ይህም ጥንቃቄ ማድረግ አለባችሁ። ከዛ ላይ ወደ ሌጋሊቲ ስንመጣ እናት ካርታውና ውል የምትዋወልበት አንድ አይነት መሆን አለበት አንድ ሰው። ምክንያቱም መሬቱ በሌላ ሰው ስም እናት ካርታው ደግሞ በሌላ ሰው ስም ከሆነ ኦፍኮርስ አየር ላይ ነው የተዋዋላችሁ። ንብረት የሌለው አካል ጋር ተዋዋላችሁ፣ የንብረቱ ባለቤት ግን ሌላ ሊሆን ይችላል። ለዛ የሪል ስቴት ፍቃድ ሊኖረው ይገባል። ካርታ እናት ካርታው ያው በባንክ አለመያዙን አሁን ብዙ ሰዎች ቼክ አድርገው ይገዛሉ። ኦፍኮርስ ባንክ እናት ካርታ ኦሪጂናሉ ሊኖር ይችላል። በኋላ ግን ሊከራይበት ስለሚችል ሞር ውሉ ላይ ምን ፎከስ ማድረግ አለባችሁ? ከዕዳ እገዳ ነፃ አድርጎ ሊያስረክባቸው የሚል ነገር ይገባ ጥሩ ነው። ይሄ ነገር ግን ዞሮ ዞሮ ከምን ተነስተን ነው? መጀመሪያ የሚታመን መሆን አለበት። ማይታመን ከሆነ ይህንን ማድረጋችሁ ያን ያህል ውጤታማ ሊያደርጋችሁ ይችላል። ምክንያቱም መንግስት ብድሮችን ስለሚያስቀድም ሁለተኛ አካል አንተ ሶስተኛ ማለት ነው። መንግስት አለ፣ ከዛ በኋላ ብድሮች አሉ፣ ከዛ በኋላ ደንበኛው አለ ማለት ነው። እንደዛ ስለሆነ የሚስተናገደው ጥንቃቄ በጣም ማድረግ ይፈልጋል። ካርታውን እዩ፣ የሊዝ ክፍያ መከፈሉን እዩ። ምክንያቱም በኋላ የሊዝ ክፍያ እናንተ ጋር እንዳይመጣ እነዚህ ነገሮች ቼክ ማድረግ ይኖርባቸዋል። ፕላስ ግን ዋና ወሳኙ ነገር ፕሮግረሱ ምን ያህል እየሄደ ነው። አሁን ፕሮግረስ ካላደረገ በኋላ ፕሮግረስ አያደርግም። ለዛ ይህ ነገር በደንብ ጥንቃቄ ማድረግ ይኖርባቸዋል። ሞር ደግሞ ለህሊ ነው የሚሰራ ሰው ብታማክሩ ሞር የተሻለ ነው እንደ እንትን ማለት ነው። ምክንያቱም አንዳንዴ ሴልሶቹ መጥፎ ሆኖ ሳይሆን ካለባቸው ፕሬዠር አንጻር መሸጥ ስለሆነ አላማቸው እናንተ ሊሸጥላችሁ ይችላል። ግን ሞር የሚያማክራችሁ ሰው ልምድ ያለው ሰው ሲሆን ግን ምን ያደርግላቸዋል? ግዴታ መሸጥ አይጠበቅበትም። እሱ ኦፍኮርስ ይጠቀማል፣ ዊን ዊን ነው። እሱም ይጠቀማል፣ እናንተም ትጠቀማላችሁ። ለዛ ሎንግ ተርም ስለሚያስብ ሞር የተረጋጋ ሰውና ብታመዛዝኑ ጥሩ ነው። ስሜት ባይወሰን ኦፍኮርስ ስሜት ነው የሚወስነው እንደዚህ ነገሮች ላይ ሲሆን፣ ግን ተረጋግተን ብናስብ ጥሩ ነው። ምክንያቱም እንደ ኢትዮጵያ ሌክዠሪ ነው ቤት ወይ አንዴ ወይ ሁለቴ የምናደርገው ነገር ስለሆነ ጥንቃቄ ብናደርግ እላለሁ። አጠራርጌ ይህን ይመስላል። ይህን ብታደርጉ የተሻለ ይሆናል ብዬ አስባለሁ። እዚህኛው ከሌጋሊቲ ጋር በተገናኘ ብዙ ጊዜ ችግር የሚሆኑ በእኛ ሀገር የሪል ማርኬት ላይ ብዙዎችንም ወደ ፍርድ ቤት ወደ ክስ እንደሄዱ የሚያደርገው ጉዳዮች አሉ። እነሱ ምንድናቸው? በውላቸው መሰረት ቶሎ አለማስረከብ አለ። ሌላ ደግሞ ካሬ እነሱ የሚዋዋሉት የቤቱ ካሬ አለ። በኋላ ላይ ወይ ሲረከቡ ወይ የሆነ ሰዓት ላይ ሲያውቁ ግን ያ ካሬ የኮመን ኤሪያን ጨምሮ ነው። ይሄኛው ሌላ እንትን ነው። ሌላው ደግሞ አንተ እንዳልከው አሁን የካርታ የማስረከብ የማዘገየት እነዚህ አይነት ጉዳዮች አሉ። ወይም ደግሞ ሳያሟሉ ለምሳሌ ፉል ፊኒሽድ ከነበረ ውላቸው እዛ ደረጃ ሳይደርስ እንዲረከቡ ፕሬዠር የማድረግ ልክ እንደዚህ አይነት ነገሮች አሉ። እነዚህ አይነት ነገሮችን ቀድመው እንዴት ነው ማወቅ የሚችሉት? ወይም ደግሞ ውል ውስጥ እንዲካተት ያ ሪል ስቴት በወቅቱ ባለው ጊዜ ባያስረክብ እንደዚህ አይነት ቅጣቶች አሉበት ወይ እንደዚህ ያደርጋል ወይ በእንደዚህ አይነት መንገድ ኮምፐንሴት ያደርጋል የሚሉ ነገሮች ውል ውስጥ እንዲገቡ የማድረግ አቅም አላቸው ወይ ገዢዎች? አሁን ላይ እነዚህ ነገሮች ከሌጋሊቲ አንጻር እንዴት ጥንቃቄ ማድረግም አለባቸው? ኢቨን ሀፕንም ሲያደርግ በምን አይነት መንገድ ነው የሚፈቱት? አብዛኛው ሰው ሚስ የሚያደርገውን ጥያቄ ነው የጠየቀው። ምክንያቱም አብዛኛው ሰው ምን ይሆናል ከሴልስ ወይ ደግሞ ከሽያጭ ባለሙያ ጋር በጣም አታች ይሆንና ውሉ ጋር ሲደርስ ኖርማል ቀጥታ መፈረም ነው የሚሆነው። እነሱ አዘጋጁት የፈረምኩት አይነት ነገር ነው የሚሆነው እና ውሉ ዋናው የሚይዛቸው ውሉ ነው። ለምሳሌ ኔት ኤሪያው ምን ያህል ነው፣ ኮመን ኤሪያው ምን ያህል ነው፣ ኮመን ኤሪያ ስንል ምን ምን አሟልቶ ነው የሚለውን ነገር ቱ ዘ ዲቴል ውሉ ላይ መጠቀስ አለበት። ኢቨን አታች ይደረጋል ዲዛይን። አብዛኛው ሰዓት ላይ ብዙ ሰዎች ሲሸወዱ ምንድነው ዲዛይኑ አታች ሲደረግ እዛ ላይ ዳይሜንሽን አይኖረው። ዳይሜንሽን ሊኖረው ይገባል። ዳይሜንሽን ያለው ዳይሜንሽን ባይኖረው ራሱ ሳሎኑ ምን ያህል ካሬ ነው፣ መኝታ ቤቱ ምን ያህል ካሬ ነው፣ የመሳሰሉት ነገሮችን ማድረግ አለበት። ወደ እንትኑ ስንመጣ ነው ዲዛይኑ ላይ ስንመጣ ከዛ ውጭ ምንድነው የመብራት የውሃ ትራንስፎርመር ሲገባ ማነው የሚያስገባው ምናምን ቱ ዘ ዲቴል ውሉ ላይ። ምክንያቱም ውሉ ነው የሚያያይዛችሁ በደንብ መገለጽ አለበት። በተጨማሪ ደግሞ አለማስረከበ ለምሳሌ ቢዘገይ ምንድን ነው የሚቀጣው፣ ምንድን ነው የሚሆነው የሚለው ነገር በግልጽ እዛ ላይ መጠቀስ አለበት። ፕላስ ደግሞ ኦፕን መሆን አለበት። ኦፕን መሆን አለበት ምንድነው ለፍርድ ቤት። ምክንያቱም ይሄ ፓርት እንደዚህ በዚህ ይሄን ያህል ቅጣት ይቀጣል፣ ግን ደግሞ ስቲል ቀጣይም መጠየቅ ይችላል የሚለውን ኦፕን መሆን አለበት ለፍርድ ቤት ማለት ነው። አብዛኞቹ ምን ያደርጉታል ይሄን እንከፍላለን ይሉና ከዛ በኋላ ግን ፍርድ ቤት ላይ መጠየቅ እንዳይችል አይነት ውል ያዘጋጃሉ። ስህተት ነው። ፍርድ ቤት ሄዱ መጠየቅ መብት ይኖረዋል። ግን ከዛ ሁሉ ምንድነው በደንብ እንትን ማድረግ ያለባቸው የሽያጭ ባለሙያው ሊያውቅ የሚችለው እኛ አሁን ብዙ አማክረን ብዙ ሰዎች ገዝተዋል። ሲገዙ ምንድነው የምናደርገው የሽያጭ ባለሙያው ስለ ማርኬት ነው ሊያውቅ የሚችለው። ውል ላይ ስትደርሱ ጠበቃ ብታሳዩ 4,000 ብር 5,000 ብር ብትከፍሉ ነው
ያ ደግሞ ወርዝ ያደርጋል ብዬ አስባለሁ። ምክንያቱም ጠበቃው ፍርድ ቤት ላይ ያሉትን ኬዞች ነው ኤግዚስት በየቀኑ አፕዴቶች አሉት። ፍርድ ቤት ላይ ሪል ስቴት በምንድን የሚካሰሱት ምናምን ምኗ ባለመዘጋቷ ምኗ ክፍት በመሆኗ የሚለውን ነገር በደንብ የሚያውቅ ጠበቃ አግኝታችሁ ብታማክሩ ለእናንተም ወርዝ ያደርጋል። ፕላስ ደግሞ ላልከኝ ነገር ሁሌም የሰው ልጅ ብሩ እሱ ጋር እስካለ ድረስ ፓወር እሱ ጋር ያለው ሀሳብ የገባ እስካልከፈለ ድረስ እንትን ማድረግ ይችላል፣ ማስቀየር ይችላል። አሁን ለምሳሌ ሪል ስቴት መጥቀስ አይኖርብኝም። ሪል ስቴቱን ሳልጠቅስ ምን ያጋጠመኝን አንድ ክላይንት ልንገርህ። ያ ክላይንት ፕሮፌሰር ነው እና ሄዶ ይሄ የዋጋ ግሽፈት ምንም ነገር አያገኝም የሚባል አስገቡልኝ ብሎ በጠበቃ ማለት ነው። ጠበቃው በደንብ ሪቪው ያደረገው እንዲግባልኝ ያለ ገባ። ከገባ በኋላ ቤቱ ሲያልቅ ዘግይቶ ነው ያለቀው። ልክ ዘግይቶ ሲያልቅ ኮምፐንሴሽን ገብቶበታል። ኮምፐንሴት ተደረገ ይሄ ሰውዬ። ከዛ ላይ አዲሽናል ክፍያ ደግሞ ተጠይቀዋል። በኢንፍሌሽን ምክንያት ምንም አይነት ዋጋ ግሽፈት የለውም ስለሚል እሱ አልተጠየቀም። ኢቨን ጠበቃው መጥቶ የድርጅቱ ጠበቃላ ምንም አታመጣም ብሎት ነበር። ግን ወደ ፍርድ ቤት ኬዙ ሲሄድ የእሱ በደንብ ጽድት ተደርጎ ውል ስላሰረ ቤቱንም ተረክቧል። ኮምፐንሴት ተደርጓል። ኢቨን ተጨማሪ ክፍያም አልከፈለም። እንደ ቀላል ልታዩ ትችላላችሁ፣ ግን ሪል ላይፍ ላይ ሲሆን ፕራክቲካል ነው። ለዛ ጠበቃ ማሳየቱ የተሻለ ነው ብዬ አስባለሁ። ሰዎች እኛ ሀገር የተለመደ ነገር ነው እንዳልከው፣ በስሜታዊነት ወይም ደግሞ ቀለል አድርገው በማሰብ ነገሮችን ቶሎ ወደ ውሳኔ ከመድረሳቸው በፊት የሽያጭ አማካሪንም ሆነ የህግ ጠበቆችን በደንብ አማክረው እንዲገዙ ማለት ነው። በጣም አሪፍ ሁሴን። እንግዲህ ቅድም አንተ ማንስተል ነበር በተወሰነ ደረጃ እኛ ሀገር አብዛኞቹ የሪል ስቴት ሽያጮች በቅድመ ክፍያ የሚጀምሩ ናቸው። 10%፣ 20%፣ 30% እየተባሉ በማስታወቂያ በእነዚህ ፐርሰንቶች የቤት ባለቤት ሁኑ ተብሎ ነው የሚነገራቸው እና ግን ምንድነው እነዛ ሰዎች የነዛ ሰዎች ክፍያ እዛ ጋር አይደለም የሚያቆሙ። እንደውም ዋናው የሚጀምረው ከዛ በኋላ በሂደት አንዳንዶች ከዛ አቅሙ ላይኖራቸው ይችላል ወይም ደግሞ ይፈጥንባቸዋል። አንዳንድ ስቴቶች ግንባታቸው ፈጣን ነው፣ በፕሮግረስ ቤዝድ ይሆንና የነሱ ያን ብር ሳያጠራቅሙ የዛ የክፍያ ጊዜ ይደርስባቸዋል። እንደዚህ አይነት ነገሮች ከአንተ ኤክስፔሪየንስ ምን ትመክራለህ ለገዢዎች? እንዴት ነው ታሳቢ ማድረግ ያለባቸው? አንደኛው ጥያቄ ነው። ሁለተኛው ደግሞ ምንድነው ውጭ ያሉ ዲያስፖራዎች እዚህ ሀገር ውስጥ ቤት መግዛት የሚፈልጉ ከትልቅ ርስት ነው ነገ ሀገር ውስጥ መጥተው ሊኖሩበት የሚችሉት ነው። አሁንም ደግሞ እንደ ኢንቨስትመንት ቆጥሮት ያከራዩት ሊጠቀሙበት የሚችሉት ነገር ነው። ግን ከውጭ እንደመሆናቸው አንጻር ሲገዙ በኋላ ለመከታተል በአካል እዚህ ላይ ይገኙ ይችላሉ። አንዳንዴ በተወካይ ሊሆን ይችላል። እሱ ደግሞ ልክ እንደ ባለቤትነት ተሰምቶት ላይ ያደርግላቸው ይችላል ያን ነገር። እነሱን ክፍተቶች እንዴት ነው መቀነስ የሚችሉት ዲያስፖራዎች እዚህ ሀገር ቤት መግዛት ሲያስቡ? ያው ከመጀመሪያው ጥያቄ ሲነሳለህ ምንድነው ልክ ነህ። በዳውን ፔመንት ነው የሚሸጠው። በዳውን ፔመንት ሲሸጥ መልሰን የምንሸጥልህ ልትባል ትችላለህ። ብዙ ኢሞሽናል ነገር ኢንቮልቭ ስለሚያደርግ ያው የመጓጓት ነገር ሊኖር ይችላል። አሁን እኛ ጋር ያው እንዳልኩህ ይህን ፕሮሰስ ስለምትሄድ የመጀመሪያው ፕሮሰስ፣ ሁለተኛው ፕሮሰስ ምን ያህል አፎርድ አደርጋለሁ የሚለውን ነገር ፊክስ ካደረግከው ለአንተ ይቀላል። በተለይ አሁን አብዛኛው ሰው እንደዚህ የሚሸወዱት 3 ሚሊዮን እና 4 ሚሊዮን ብር ያዙ ሰዎች ብዙን ጊዜ እንደዚህ ሲሆኑ ታያለህ። እና 3 ሚሊዮን 4 ሚሊዮን ካለው ኮንዶሚኒየም ቢገዛ ብዬ እመክራለሁ። ለምንድን ነው ካልከኝ አንደኛ ይቀመጥና ወዲያውኑ ትሸጠዋለህ። የተወሰነ ብር ሲሞላለህ ትሸጠዋለህ። ይሄ ጋራንቲድ ያልሆነ ገቢ ላላቸው ሰዎች ነው። ይሄ አሁን ለዲያስፖራዎችን ላይመለከት ይችላል። ግን ኢትዮጵያ ውስጥ እየኖሩ 3 እና 4 ሚሊዮን ብር ኖሯቸው ወደፊት አንሰርቴን ከሆነ ባይገቡበት። ምክንያቱም ለምን ሪስክ ያደርጋሉ? በኋላ ሲመለስላቸው ተቆርጦ ነው የሚመለስላቸው። ኢማጅን ብሩ ተሰርቶበት ኢንፍሌት እያደረገ ከዛ ላይ 4 ሚሊዮን ብር ከፍለ 3 ነጥብ ወይ ደግሞ 2 ነጥብ ምናምን ሲመለስልህ ኪሳራ ስለሆነ የትልቅ ኪሳራ ነው። ለዛ ጋራንቲ ማይሆኑ ከሆነ እንደ ማስቀመጫ ኮንዶሚኒየም ሞር የተሻለ ነው። እኛም ኮንዶሚኒየም አንሸጥም፣ ግን ደግሞ ትክክለኛ ጄኒን ሆነ ስለሆነ የምንመክረው ኮንዶሚኒየም ቢገዛ የፈለገበት ሰዓት ላይ ቶሎ ይሸጥለታል። ብሩ እንዲያወርቅበት እዛ ቢያስቀምጠው ብዬ እመክራለሁ እንደ ፐርሰናል። ዋጋውን ግን ይሄ ምን ያህል በየወሩ አገኛለሁ፣ ምን ያህል ጋራንቲ አለኝ፣ ምን ያህል ደግሞ ሴፍቲ አለኝ። ሴፍቲ ደግሞ ቢያደርግበት ጥሩ ነው፣ ባይለጠጥ በኋላም የመጨመር ፍላጎት ካለው በኋላ የትም ስለማይሄድበት ማለት ነው። ኦፍኮርስ ዋጋ ሊጨምርበት ይችላል፣ ግን ዞሮ ዞሮ ብሩን ከማጣት የተሻለ በደንብ ካልኩሌት ማድረግ ይሻላል ብዬ አስባለሁ። የዛሬ 3 ዓመት ሊሆን ይችላል በየ3 ወሩ ከሆነ የሚከፍለው ኦፍኮርስ ታይም ቤዝድ አንመክርም አንደር ኮንስትራክሽን ከሆነ። ምክንያቱም ብርህን ሳይሰራም ሲሰራም ብርህን መክፈል ትክክል አይደለም ብለን ስለምናስብ፣ ለዛ ፕሮግረስ ቤዝድ ነው የሚሆነው። ፕሮግረስ ቤዝድ ደግሞ እንደየሪል ስቴቱ ሊፈጥን ይችላል፣ ሊዘገይ ይችላል። ለዛ ያንን ተማምኖ ከመግባት በደንብ በጀቴ ምንድን ነው፣ አደጋ ጊዜ ቢያጋጥመኝ ከየት ማሙላት ይችላለሁ የሚለውን ነገር በደንብ
አጽንኦት ሰጥቶ ቢገባ ብዬ እመክራለሁ። ሪሴል እናደርግልሃለን። ኦፍኮርስ ማርኬቱ አይታወቅም። አሁን ሪል ስቴት የሆነ ሰዓት ስታክ ያደርጋል፣ የሆነ ሰዓት ደግሞ ወደ ላይ ሊል ይችላል። ካላለስ ነው ካላለ ላትሸጠው ነው ማለት ነው። ለዛ በጣም አስቸጋሪ ስለሚሆን እንዴት ነው ኦፍኮርስ ደስ ይላል ሀሳቡ አፓርትመንት መግዛት ምናምን የሚለው ነገር ደስ ሊል ይችላል። ግን ደግሞ ከባዱ ትሩዝ ምንድነው እውነታ በቃ 3 ሚሊዮን 4 ሚሊዮን ከሆነ ገና አልደረስክም። ፔመንት መክፈል ማችል ከሆነ ጋራንቲድ ካልሆንክ ኮንዶሚኒየም ገዝተህ አቅምህን አደራጅተህ በኋላ መግዛቱ የተሻለ ነው ብዬ አስባለሁ እንደ ባለሙያ። ወደ ዲያስፖሮች ስንመጣ ዲያስፖሮች እንደዚህ አይነት ነገሮች ላይ ብዙ ጊዜ ችግር ያጋጥማቸው። ምክንያቱም ዘይኖ ያውቃሉ በደንብ ውጭ ሀገር በደንብ ሲኖሩ አስተምሯቸዋል። ፔመንት እንደዚህ በየወተርሙ አለ እንደዚህ መክፈል እንችላለን ምናምን ብለው በደንብ ካልኩሌት አድርገው ነው የሚገቡት። እንደዚህ አይነት ነገሮች ላይ አይሸወዱ። ዲያስፖሮች ብዙ ጊዜ የሚሸወዱት ምንድነው ማንን እንደሚልኩ አያውቁም። ማንን እንደሚልኩ አያውቁም ማለት ማንንም እንደሚያማክሩ አያውቁም። ምን ማለት ነው? ሁሉንም ለማለት አይደለም፣ ግን ሰው ስታማክር ብዙ ገዢ ላይ የምታየው ችግር ምንድነው? ወንድምህ ስለሆነ ብቻ ታማክሯለህ። ወንድምህ ሪል ስቴት አያውቅም፣ ካላወቀ አያውቅም። በቃ ሰውዬ ማማከር እኮ የለብህም። ዶክተር ያልሆነ ሰውዬ አሁን ለምሳሌ ወንድምህ ስለሆነ ብቻ ውጋኝ አትለውም አይደል? ማለት ነው። ተመሳሳይ ነው ይሄኛው። በቃ ስለ ሪል ስቴት ማያውቅ ከሆነ አታማክረው። ምክንያቱም ማያውቀውን ነገር እንዴት ነው አንተም እኮ አታውቀውም፣ እሱም አታውቀውም። እውር ለእውር ነው የሚሆነውና ከዚህ በፊት የገዛ ዘመድ ካለ ሩቅም ቢሆን እሱ የምታጠያይቅ ይሻላል። ምክንያቱም ኤክስፒሪያንስ አለው፣ ሄዶታል፣ ያውቀዋል። ለዛ እሱ የተሳሳታቸው ስህተቶች ለአንተ ይጠቅመዋል። ወይ ደግሞ ትንሽዬ ኮንስትራክሽን ባለሙያ ከሆነ ይሻላል። ቢያንስ ኮንስትራክሽን ላይ ስለሆነ ያውቀዋል፣ ኳሊቲ አይልሃል የተሻለ ነገር። ለዛ የምትልኳቸው ሰዎች እውቀት ቢኖራቸው ስለ ሪል ስቴት። ለምንድነው ይህ የምለው? ሌላ ሰው ከላካቸው ምንድን ነው አያውቀውም። ማያውቀውን ነገር ስለሆነ ስህተት የሆነ ውሳኔ ሊያስወስናቸው ይችላል። አንድ ሁለተኛ ደግሞ ብዙ ጊዜ ላይሆን ይችላል። አንዳንድ ባለጌ ሰዎች ደግሞ እነሱ ከሴልሱ ጋር ኮሚሽን እንካፈል በሚል ብቻ ሊያስገዛህ ይችላል። አንተ የምታጣውን ብር ስለማይ እኛ አሁን ፍሮም ኤክስፒሪየንስ ያጋጠመኝ ነው የምነግርህ። በቃ እኔ ጨርሰዋለሁ ክፈለኝ ይልሃል። ከዛ በቃ እሱ ይጨርሰዋል። እሱንም ይሸጥላቸው ለዛው አንተ እሱን ስለምታዳምጠው። ለዛ የምር ጄኒዌንሊ ለእኔ ያስባል የምትለው ሰው ፕላስ ደግሞ እውቀት ያለው ሰው ስለ ሪል ስቴት ብታደርጉ የተሻለ ነው። ምክንያቱም እናንተ አፈር ከደም ይበልጣችሁ ነው እናውቀዋለን በደንብ። ቀን ከሌት እንቅልፍ ሳታችሁ ነው የምትሰሩት። ያን የሰራችሁበትን በር ደግሞ ማሰብ ይፈልጋል። 3 ዓመት 4 ዓመት የለፋበትን ገንዘብ በ3 ቀን ውስጥ ማጣት የለብንም። ለዛ በደንብ አሰላስላችሁ እዛ ስራ ላይ ወይ ደግሞ እዛ ነገር ላይ እውቀት ያለውን ሰው ብትልኩ የተመረጠ ይሆናል። ምክንያቱም ካልሆነ ሪል ስቴት ያድናቸዋል በደንብ ስለሚያይ ማለት ነው። እሱ ነው። ሁለተኛ ደግሞ ከዛ ሆናችሁም በቪዲዮ እዩት። ቪዲዮ ዳይሬክት ኮል አድርጋችሁ ፕሮግረሱን ተመልከቱት። አንድ ወር ፕሮግረስ በአንድ ሳምንት የሚያደርግ ከሆነ በቃ ፐርፌክት። ካልሆነ ግን አንድ ወር ሙሉ ቪዲዮ ኮል ግቡ ያሳያችሁ። ከዛ በኋላ ደግሞ ከአንድ ወር በኋላ አትቸኩሉ፣ ችግር የለውም። ዋጋ ቢጨምር ይሻላል። ምክንያቱም ቤቱን ማይሆን ውሳኔ ከምትወስድ ቢያንስ 1 ሚሊዮን ብር ቢጨምር ይሻላል 10 ሚሊዮን ከማጣት። ለዛ መረጋጋት ይፈልጋል። ብዙ ጊዜ መረጋጋት አናይበትም። ለምንድነው? አንደርስታንድ እነሱ ያሉበት ሀገር ላይ ህግ አለ፣ በደንብ ቁጥጥር አለ። ለዛ እንደራሳቸው የምታምኑት ሰው ደግሞ ታምናላችሁ። እሱ ደግሞ ኢትዮጵያ ውስጥ ሁሉም አይታመንም አይደለም፣ ይታመናል ኦፍኮርስ። ግን ደግሞ ጥንቃቄ ይፈልጋል። እንደ ሀገር ጭልም የሚያደርግም አለ፣ በጣም ደግሞ ጥግ ድረስ የሚያምን አለ። እንደ ዲያስፖራ መሀል ላይ ሆኑ የራሳችሁን ሰው ላኩ፣ በቪዲዮ ቼክ አድርጉ። ከዛ ሆናችሁ ከዛ ላይ እዩና ወስኑ። ኦፍኮርስ እናንተ ብር የሰራችሁ ሰው ናችሁ፣ ብራችሁን ምን ማድረግ እንዳለባችሁ ታውቃላችሁ። ግን ደግሞ ከመጭበርበር ለመዳን ቪዲዮ ማየት ትችላላችሁ፣ የተለያዩ ነገሮችን ማድረግ ትችላላችሁ። ለዛ ጥንቃቄ አድርጉ። በተለይ ውጭ ሀገር የምትኖሩ አረብ ሀገር ደግሞ ሴቶች በጣም ጥንቃቄ። ምክንያቱም እናንተ በጣም የዋህ ናችሁ። ዝም ብላችሁ ብቻ ዳውን ፔመንት ልከፍሉ ትችላላችሁ። በኋላ ብሩ ይሞላልኛል የሚለውን ራሱ ላታስቡ ትችላላችሁ። ብዙ ጊዜ ችግር የምናየው አረብ ሀገር ላይ ሲሆን ቀጣይ ፔመንቱን መክፈል ይችላሉ አይችሉም ሳያረጋግጡ ነው የሚከፍሉት ብዙ ጊዜ። ሌላ ቦታ ያን ያህል ችግር ያጋጠም በደንብ ያውቁታል፣ ካልኩሌት አድርገው ነው የሚገቡት። ለዛ አረብ ሀገር ያላችሁ ሰዎች ዳውን ፔመንት ብቻ አስባችሁ አትጉላሉ። ይህን ይመስላል ባጭሩ። በጣም አሪፍ ቆንጆ የመረጃዎችን የሰጠህን ሁሴን። በመጨረሻ እንደ አንድ ልምድ እንዳለው ስራውም ላይ እንዳለ የሽያጭ አማካሪ እና የሽያጭ ባለሙያ ይህንን አይተው ከአንተ የምክር አገልግሎትም ሆነ የቤት ግዢ ማግኘት የሚፈልጉ ሰዎች ምን አይነት አማራጮች ያገኛሉ? እንዴትስ አንተን ማግኘት ይችላሉ? ሁለት አይነት አማራጭ ነው የምንሰጠው እኛ። ኦልሬዲ አንተ ሰውየው እገዛለሁ ይሄኛውን ወድጄዋለሁ የሚለው ካለ ሄደን አይተንለት አፕሩቭ እናደርግለታለን። አይ እናንተ ደግሞ እኛ አሁን 5 ሪል ስቴቶች ጋር ነው የምንሰራው። በደንብ ይሄ ስም ያላቸው በደንብ እኛ ልንጠየቅባቸው የምንችላቸው ባክግራውንድ ሂስትሪ ያላቸው በደንብ የሚታወቁ ሪል ስቴቶች ጋር ነው የምንሰራው። እነሱ ሪል ስቴቶች ፈትሻችሁ መታችሁ አይታችሁ እነሱ ጋርም ኮንታክት አድርጋችሁ መግዛት ትችላላችሁ። ኢቭን የጠበቃም አገልግሎት አንድ ላይ እንሰጣለን ማለት ነው። ኦፍኮርስ ክፍያ ይኖረዋል ለማማከሩ።
ግን ደግሞ ወርዝ ያደርጋል። ምክንያቱም ብዙ ብር ነው ሴቭ የምታደርጉት። ለዛ ሁለት አይነት አማራጭ ነው ያለን። ያው ስልክ ቁጥር ከስር ይኖራል፣ በዛ ደውላችሁ ማግኘት ትችላላችሁ። ያለው ነገር ግን ያው በምትፈልጉትን ሳይት አይታችሁ እሱ ማማከር እንችላለን። አይኔ ከአንተ የመረጥከውን ኦፕሽን ስጠን ካላችሁም ኦፕሽን ሰጠን። ያው ብዙ ሰዎች የተረከቡም አሉ፣ ቴስቲሞኒያልም ይኖረናል። ለዛ መታችሁ እኛ ጋር ማማከር ትችላላችሁ። እናመሰግናለን። በጣም ጥሩ። እንግዲህ ተመልካቾች ብዙ ጠቃሚ መረጃ እንዳገኙ ተስፋ አድርጋለሁ። ስለሰጠን መረጃ በጣም እናመሰግናለን ሙሴ። እኔም አመሰግናለሁ።